ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ጠፍቻለሁ አውቃለሁ። ይቅርታ እየጠየኩኝ ወደ ዛሬ ሀሳቤ ስመጣ ዛሬ የተረዳሁት ወይ ደግሞ የገባኝን ልክ ለእናንተ ሀሳቤን ሼር ላድርግ ብዬ ነው። ሀሳባችሁ ምን እንደሆነ ባላቅም በዚህ ሀሳብ ላይ እናንተም ሀሳብ አስተያየት እንድትሰጡበት ነው። ይሄ ሀሳቤ ምን መሰላችሁ? ሁሉም በምድር ላይ የሚኖር ሁሉ ልኬት አለው ወይም ገደብ አለው ወይ ደግሞ መጠን አለው። እኛም ስንኖር የሆነ የራሳችን የሆነ እንትን አለን፣ ገደብ አለን ወይ ደግሞ ልኬት አለን። ስለዚህ ስንኖር የራሳችን የሆነ ልኬት ይኖረናል። እንደ ምሳሌ ስናይ አንድ ሰው ለልብስ ሰፊ ቤት ሲሄድ ወይ ደግሞ ልብስ ሊያሰፋም ቢሄድ የለበሰውን ልብስ ለማስተካከል ሲሄድ ከልኩ በላይ የሆነ ነገርን አይደለም ሰፍቶበት ከሄደ በልኩ ለማሰፋት እንደሚሄደው በራሱ ሳይዝ ይሆነኛል በሚለው ልክ ማለት ነው። ስለዚህ ያ ማለት የራሱ ልኬት አለው ማለት ነው። ልኬት ባይኖረው ኖሮ አይሄድም ነበር፣ አያሰፋም ነበር። ከልካችንም በላይ የሆነ ልብስ ግን ብንለብስ ወይ ደግሞ ብናሰፋ አያምርብንም። በጣም ነው የሚያስጠላው። ሰው ሲመለከት ምን አይነት አለባበስ ነው የለበሰው የሚል በሰዎች ዘንድ የሆነ የሚቀመጥልን ነገር አለ። ግን በልካችን ስናሰፋና ስንለብስ በልካችን ነገር ስንለብስ ተቀባይነትም አለው፣ ውበትም አለ፣ ከሰውነታችን ጋር የሚሄድ ነገር አለው። በልካችን ያልተሰፋና በልካችን ያልሆነ ነገር ስንለብስ ግን አያምርም፣ አይስብምም። በቃ ምንም አይነት ነገር ምቾትም ላይሰጥህ ይችል ይሆናል። በልካችን ከተሰፋ ግን ለኛም ውበት አለው፣ ለተመልካቹም ጥሩ ነገር አለው። ስለዚህ ልኬት ተገቢ ነው ማለት ነው። ይሄ ማለት በህይወታችን ስንኖር የሆነ የራሳችን ልኬት አለ። አንዳንዴ ሀብታም የሆኑትን ሰዎች ስናይ ልክ እንደነሱ መሆን እንፈልጋለን። የነሱን ልኬት የነሱን ደረጃ እንትን ማለት እንፈልጋለን። ተገቢ ነው እኮ ሀብታም መሆን፣ ትልቅ ደረጃ መድረስም እኮ ምንም ክፋት የለውም። ነገር ግን በራሳችን ልኬት ነው መሆን ያለበት ነው። በራሳችን ልኬት በራሳችን በምንኖርበት በምንሰራበት ልክ ነው፣ ባገኘነው ልክ ነው ያንን ማግኘት የምንችለው። እሱ የራሱ ልኬት አለው፣ የራሱ መጠን አለው፣ የራሱ ገደብ አለው። እሱ ያገኘበት መንገድ አለ፣ እኛም ያገኘንበት መንገድ አለ። ስለዚህ ከአቅማችን በላይ የሆነ ነገር ለማድረግ ጥሩ አይደለም። አይምሮአችንንም ሰላም አይሰጠውም። የሆነ በዙሪያችን ያሉ ሰዎች ሀብታም ሆነውና ትልቅ ደረጃ ደርሰዋል። እሰየው፣ ጥሩ ነገር ነው እነሱ ትልቅ ደረጃ መድረሳቸው። ነገር ግን እነሱ ሀብታም ሆነዋልና እኔም በባሌም በቦሌም ብዬ ሀብታም መሆን እፈልጋለሁ የሚል አመለካከት ውስጣችን ላይ ካለ የዛኔ ነው የኛ ህልማችን ሞተው የተገደበው። ግን ነገ ህልማችን ትልቅ መሆኑን ካወቅንና ከተረዳን ግን በራሳችን ልኬት በራሳችን ችሎታ በሐቀኝነት በትክክለኛ እንደ ሃይማኖታዊ እንደ መንፈሳዊ ሆነን ማድረግ የሚገባን ነገር ማድረግ አለብን እንጂ ህሊና የሚባለው ነገር ሳይፈቅድ ውስጣችን ደስተኛ ሳይሆንበት ሀብታም መሆን ስላለብን ብቻ ሀብታም እንሆናለን ብለን ተገቢ ያልሆነ ነገር ማድረግ የለብንም ብዬ አስባለሁ። እናንተስ እንዴት ተረዳችሁት? የዛሬ ሀሳቤ ይሄን ይመስላል። አመሰግናለሁ።